90% የሚሆነው ሚዲያ ላይ ያለ ሰው የአዶናይ ደጋፊ ነው። 10% የሚሆነው ደግሞ የጆን ዳንኤል ደጋፊ ነው። ይህን እንዴት አልሽ ካላችሁኝ፣ አንድ ሰው ተጽዕኖ ሲፈጥር የሆኑ ግለሰቦች ተነስቶ እከሌ ይበልጣል ስላሉ አይደለም፣ ሚዲያው በራሱ ያሳያል ማለት ነው። ውድድርም ሲካሄድ የሆነ ሰው ሲያሸንፍ ከሚታየው ሚዲያው ላይ ከሚታየው የዘለለ ውጤት ሊኖር አይችልም። ለምሳሌ አዶናይ እና ዩቲናስ ለቲክቶክ አዋርድ ፉክክር ሲኖራቸው ወይም ደግሞ ኮምፒቲሽን በነበራቸው ጊዜ ላይ ዩቲናስ ከአዶናይ ባልተናነሰ ደጋፊ እንደነበራት ሚዲያው በራሱ ይናገራል። ተረዳችሁኝ? አዶናይን የሚወደው ሰው በጣም ወጥቶ ብዙ ቪዲዮ ስለሰራ ብቻ ሳይሆን ዩቲናስንም የሚወዳት በተመሳሳይ እኩል የሚታይ ሚዲያው ላይ ተጽዕኖ መፍጠር ይታይ ነበር። ለምሳሌ የአዶናይ ደጋፊ የሆነ ሰው ዩቲናስን ይደግፍ ነበር። አዶናይን ቦርዶም ግን ዩቲናስ ብዙ ሰርታለች ይገባታል የሚሉም ነበሩ። ይህንን ያሳየን የሆነ ግለሰብ አንድ ግለሰብ ስለወራ ብቻ አይደለም። አብዛኛው ሚዲያ ላይ ያለው ነገር በራሱ ውጤቱ ሚዲያው በራሱ ያሳያል ተጽዕኖ ሲፈጥር። ለምሳሌ ነገ ተነስቶ ጆን ዳንኤል ተጽዕኖ ቢፈጥር ቢወደድ ከሆኑ ሰዎች የተሻለ ተጽዕኖ ቢፈጥር አዶናይ ተነስቶ አይ በዚህ ወቅት እኔ ነኝ የምበልጠው ቢል ማንም አይሰማውም። ለምን? ሚዲያው በራሱ ውጤቱን ያሳያል። ሰዎች ውድድር ከመጀመራቸው በፊት እኩልም ሲሆኑ ሚዲያው ነው ውድድሩን ጭንቅንቅ አድርጎ የሚያሳየን። የሆነ ሰው በጣም ሲበልጥም ደግሞ ሚዲያው ያሳየናል። ስለዚህ የጆን ዳንኤል ፋን ተነስቶ 6 ሚሊዮን ብር አውጥቶ ቮት ቢያደርግ የአዶናይ ፋን ተነስቶ ደግሞ 3 ሚሊዮን ብር አውጥቶ ቮት ቢያደርግ ጆን ዳንኤል አሸነፈ ማለት አይደለም፣ ገንዘቡን ያሸነፈው። ሜቢ ደግሞ የአዶናይም እንደዛው በተቃራኒ ቢሆን አዶናይ አይደለም ያሸነፈው፣ ገንዘቡን ያሸነፈው። የህዝብ ድምጽ ሲሆን ህዝብ እኮ የሚመርጠው ከምናየው አይደል እንደሚነሳው እያላየ ነው ኬት ይመጣል። ሚዲያው ላይ ደግሞ ማን ነው ተጽዕኖ የፈጠረው? ማን ነው ሽፋን ያገኘው? ማን ነው ህዝብ በጣም እየወደደው ያለው? ስለዚህ ጆን ዳንኤል ጥሩ ነገር እየሰራ አይደለም ወይም ደግሞ አይወደድም እያልኩኝ ሳይሆን በዚህ ሰዓት ማን ነው የተሻለ ተጽዕኖ የፈጠረው? ማን ነው ሶሻል ሚዲያን ለበጎ አላማ ያዋለው የተሻለ የሚለው ነገር ሚዲያው ላይ በራሱ ድምጹ ይታያል።